ህንድ ሀገር ላይ ሴት ናት ሽማግሌ የምትልከው። ዋው አይደለም የሚገርም ህንድ ሀገር ልታገባ የፈለገች ሴት ጥሎሽም ሴት ናት የምትሰጠው። ዋው ወንዶች ወደ ህንድ እንዳትሄዱ እንደዛ ስንል ደግሞ እና አሁን አንቺ አስቢ ውስጥ አንቺ ያገባሽ ጊዜ ወደ ቤትሽ የተላከ ሽማግሌና ቫይራል ሽማግሌዎችን ኮምፔር ስታረጊ ከህይወትሽ ጋር ስትሄጂ ቀረብኝ የምትይው ነገር አለ እንዴ? የለም ቱ ቢ ኦነስት የለም። እንደዚህ ፍላሽም አልነበረም እውነት ለመናገር የሄዱት ሽማግሌ ሆነው ከሄዱት ውስጥ እኔ ሁሌም የማመሰግነው ሰው ነው በህይወቴ ውስጥ አለ። እድለኛ ነኝ ብዬ ነው ማስበው። ስቲል ሜንተር የሚያደርገኝ ጋይድ የሚያደርገኝ ለአብዛኛው በህይወቴ ውስጥ ለትዳሬ ብቻ አይደለም በዚህ በኮቺንግ ህይወቴ ውስጥም ትልቁን ይሄ ጋይድ እያደረገ ያለኝ ሽማግሌ ሆነው በባሌ በኩል ያወቅኩት ሰው ነው እንደ መሪ ሆኖ ህይወት ውስጥና አምላክ ብዬ ነው ማስበው እና ደግሞ የማስበው ሽምግልናን በፊትም እንደዚህ ነው ብዬ ነው ማስበው እና ፊት አደረገልኝ ሄዶ እግዚአብሔር ይመስገን። አሁን ላይ ሳይ ግራ የሚገባኝ ለዛ ነው የትዳር ጉዳዮች ክቡር የሆነው የትዳር ጉዳይ ላይቭ ላይ ጊፍት እየተሰጣጣ መነጋገሪያ የሆነው እኮ ሽማግሌ ድክመት ቦታ ስላለ የነሱ ክፍተት ቦታ ነው የፈጠረው ብዬ ነው ማስበው። ስለዚህ አሁን ያለውን ይሄ የቫይራሉን የመታወቁት ከሽምግልናው በላይ የመጡት ቫይራል የወጡ ሽማግሌዎች እኔ በጣም ይቅርታ አድርጉልኝ እነሱ ናቸው እንደ ሊያገቡ የመጡት ሲሪየስ ይመስላል። አዎ ምክንያቱም የልጅቷ ቤተሰብ ስትሄድ የተከበረ ቤተሰብ ነው የምትሄጂው። ክብርን ለማሳየት ነው፣ ወግን ለማሳየት የተከበረ ልጃችሁን ለእኛ ስጦን ነው። እኔ አንዳንድ ጊዜ ከመሰጠት ካለበት በላይ እነዛ ቫይራል የወጡ ሽማግሌዎች የነሱ ሰርግ እስከ ማስመሰል ካሜራው እሱን ነው የሚያሳየው። መታየት የነበረበት የልጅቷ ቤተሰብ፣ ልጅቷ አባት፣ የልጅቷ እናት፣ አክስቶ በዛ በኩል ያሉ ሽማግሌዎች ነው። ነገር ግን እነዚህ ቫይራል ሽማግሌዎች አሁን እኔ ሀሳቡ ስለሚመስል ነው መቃወሚያ አይደለም እና ሰርጉ የማን ነው እስከምል ድረስ ማለት ነው። በታዋቂ ይወስዱታል ወደማይሆን ማለት ነው። ይሄ ትክክል አይደለም፣ እንደ ማህበረሰብ ትክክል አይደለም። ምንም የመቃወም ሀሳብ የለንም። ግን ይሄ ነገር በማህበረሰብ ውስጥ ምንን እያመጣ መጣ? ሽምግልናን ከሰርጉ በላይ እኔ ሁልጊዜ አንድ መቃወማት ነገር አለች። እህቶቼ ወይንም ሴት እህቶቻችን ሲያገቡ ከትዳራቸው መጨነቅ ይልቅ ለድግሳቸው ነው የሚጨነቁት። ለቬሎ ተከራይ ወንድየው የሌለውን እንደ ወንድ አውቀዋለሁ ተበድሮ 10 ሰው ነው ሀኒ የምናረገው 6 ሰው ነው የምናረገው። በተለይ በተለምዶ በጥናትም ብዙ ጊዜ የትዳር ቀን ወንዶች ከጭንቀት አይርቁ። በተለይ የሰርጉ ቀን የሰርግ ሳምንት አብዛኛው ባለትዳር ይጣላል። ምክንያቱም እንደ ሴቶች የምትፈልጉት ብዙ መታየት፣ ወንድ ደግሞ ያ ሁሉ ወጪ አናቱ ላይ እንደሚወጣ ያውቃል። ከዛ በኋላ በዛ ሳምንት አለመግባባቶች በጣም ይፈጠራሉ። የሰርጋቸው ቀን እወቁልን ነው 10 ሰው ነው የምንጠራው ብለው ልክ እሷን ይዞ ሲመጣ 200 ሰው ድንኳኑን ሞልቶ ጨቅ ብሎ እያጨበጨበ ይቀበሉታል። ኢቭን እውነት የለም በዚህ ላይ አሁን ይሄም ሶኮልድ ቫይራል ሽማግሌ ከተጨመረበት ወዴት እየሄደ ነው? እውነታው ወዴት እየሄደ ነው? የክብር መዝገብ ሹሞችና አሁን በመንግስት ደረጃ ሄደን ብናይ እጅግ በጣም አስደንጋጭ 50፣ 60፣ 70% እየደረሰ ነው ፍቺ። ትዳሩን ላይ ከማግባት በላይ ማቆየት ነው ከባድ እና እነዚህ ነገሮች በተለይ የሚያገቡ ሴቶች እህቶቻችን፣ አንቺ አሁን ሴት ነሽ፣ ላይፍ ኮች ነሽ፣ ራሳቸውን ማወቅ። ምክንያቱም ሁል ጊዜ የሰው ልጅ የሚወስነው እኔን የሚመስል የሚረዳኝን። አብዛኛው ሰው ይሳሳታል። አባቴን የሚመስል ይላሉ። አባቷን የሚመስል ሰው ትዳር ውስጥ ከገባ ትዳሩ ይበላሻል። አባት አይሆንም ትዳር። እናቴን የምትመስል ይላል ወንዱ። እናትን የምትመስል ሴት ማግባት ራሱ ስህተት ነው። ሲጀመር እንደ እናት እንጂ ሚስት አትሆንም። ብዙ ጊዜ እንደ እናቴ አይቻት እንዲህ አደረገችኝ ይላል። ማን እንደ እናት አግባ አለ? ሚስት ነው አግባ የተባልከው እንጂ እንደ አባቴ አይነት ይላሉ። ማን አባትን እዚህ ጋር አምጪ ያለሽ? አባትሽ እንደ ወንድ ሞዴልሽ ነው፣ እንደ ባል ግን ሞዴልሽ ባልሽ ነው። ከሱ ጋር ኮንፍሮንት አድርገሽ መኖር ነውና በዚህ ራስን በማወቅ ውስጥና አሁን ድግሱ ጭራሽ ለሰርግ ድግስ ሰዎች ራሳቸውን እየሳቱ ነው ስንል የሽምግልና ቫይራል ድግስ በጣም በዛ። ማግባት የሚፈልግ ሰው አሁን ወንዶች በጣም ማግባት እየፈሩ ነው። ሴቶች ደግሞ ፍላጎታቸውን ለማሟላት ደግሞ እንትና ቢሆንልኝ ምክንያቱም ሰው ነውና